ልባም ሰው ብቻ ነው ልባም እንደሆንሽ የሚያየው። አቅም የለውም ልብ የሌለው ሰው ያንቺን ልባምነት ሊያየው አይችልም። ወይም ያስተሳሰብ ትንሽና ያስተሳሰብ ትልቅ የሚባል አለ አይደለም? በሰው ልጅ ህይወቶች ውስጥ የሰው ትልቅ የሰው ትንሽ የለም። ግን ያስተሳሰብ የኔ ደግሞ ተለየብኝ። የማፍቀርን ጥጉ በራሴ ላይ አየሁ። እኔን እስክረሳ ባንተ ውስጥ ተገኘው። እንዴ ይሄን ያህል እስኪያስብለኝ ድረስ ጣዋት ቀንም ማታም ስላንተ አስባለሁ። ልክ እንደ ሩቅ ሰው ፎቶህን አያለሁ። ቻት ያደረግነውን ድጋሚ አነባለሁ። በሆነው ባልሆነው ዝም ብዬ ቀናለሁ። አስባለሁ። እኔ እንጃ የኔ ደግሞ ተለየብኝ። ከዛ ደግሞ ፈራው። ይህ ስሜት ሲበዛ ጠፋብኝ መንገዴ። መውደድ እያልኩ ልጠላህ ነው እንዴ? ፊቷን ሳየው አሳዘነችኝ። እግዚአብሔርን የወረንባ ያንቀኝ ነበር እንዴ ምን ሆነ? አዩት ለምንድን ነው ለሰው ለምንም ነገር ግድ የሌለሽ? ከማንም በላይ ግድ ኖሮኝ ያውቅ ነበር። ታዲያ ምን ቀየረሽ? አልተቀየርኩም። መቆጠብ ነው የጀመርኩት። አልገባኝም። በእርምጃቸው ልክ መራመድ፣ በሁኔታቸው ልክ መሆን፣ አለመግፋትም አለመሳብም አለ አይደል? የሚሆነውን መመልከትና በልኩ መልስ መስጠት። ልክ እንደዛ ማለቴ ነው። ይቻላል? በትግላው አንዳንዴ ያቅተኛል፣ እንደረደራለሁ። አንዳንዴ ደግሞ አልንቀሳቀስም፣ ስራ ይበዛብኝ ይመስለኛል። ደስ አይልም አይደል? ደስ ይላል፣ ደስም አይልም። የውስጥ ማንነት ያስከዳል። አጥብቀው ማቀፍ እየፈለጉ በቀዝቃዛ ስሜት እጅን ብቻ እንደመዘርጋት ነው። የሚያሳምም ጥፊ መሰንዘር እየፈለጉ ከውስጥ ጋር ታግሎ ስስ የማይሞቅም የማይበርድም ፈገግታ ፈገግ እንደማለት ነው። ታዲያ ለምን በራስሽ ልክ አትሆኝም? ግድ እንዳይሰጥሽ መሆንን ለምን ትለማመጃለሽ? ፍራቻ ነዋ። የምን ፍራቻ? የልብ ስብራት ፍራቻ። እንደማይጠገኑ ሆኖ ተሰባብሮ ማለቅን ፍራቻ። ምን ይሻላል? እኔ እንጃ፣ ግን የሆነ መንገድ ቢኖር እመኛለሁ። የማይጠነቀቁበት፣ የማይሰጉበት፣ ግዴለሽ መሆንን ምርጫ ከማድረግ የሚዳንበት ባረገው ምኞቴም ነው። ስራውን ጠልቼው አይደለም ሚስቴ ስለምትናፍቀኝ እንጂ። ዛሬም እንደ ሁሉ ጊዜው ጥድፍድፍ ብዬ ቤት ደረስኩ። ከስከዛሬው አቋኋኗ ዛሬ ተለይታብኛለች። ሌላ ሰው መስላ ጠበቀችኝ። ማንን ነበር? የመስሪያ ቤታችን ልጅ ሳራን። ያቺ የምትቀናባትን ሳራን መስላ ጠበቀችኝ። ቅናቷ ወደር እያጣ ነው። ምንድነው የተቀባሽው? ምንድነው የለበሽው? አማረብኝ አይደል? አፈዘዝኩ። ቆይ ላሳየ። ይሄን ፎቶ አየህ? ቀሚሴ እሱ አይነት ነው፣ ግን እኔ ላይ ነው ይበልጥ ያማረው። ጸጉሬን አየኸው? አፈርኩብሽ። አማረብሽ አልከኝ? አይደለም አፈርኩብሽ ነው ያልኩሽ። የወደድኩት አንቺን ነው፣ እየሆንሻለሽ ሌላ ሰው። መስማት የምፈልገው ለኔ ያለሽን ፍቅር የምታሰሚኝ ስለሷ። ማየት የምፈልገው አንቺን
የምታሳይኝ እሷን። ከማን ጋር ነው እየኖርኩ ያለሁት? ካንቺ ጋር ነው ወይስ ከሷ ጋር? በልጣሻለች። ራሷን የሆነችው እሷ በልጣሻለች። ጥያት ሄድኩ። ህመሜን መርሼ ቤቴ ነበር። አማካሪ እሷ ነበረች። የምወደው እሷን ነበር። ሌላ ሰው ሆነች። አጉል ቅናቷ ልቤን አጨከነ። ያለሷ ምግብ እሺ የማይለኝ ሆዴ ዛሬ ሊላራላት አልቻለም። በቃ ተውኳት። ልባም ሰው ብቻ ነው ልባም እንደሆንሽ የሚያየው። አቅም የለውም ልብ የሌለው ሰው ያንቺን ልባምነት ሊያየው አይችልም። ወይም ያስተሳሰብ ትንሽና ያስተሳሰብ ትልቅ የሚባል አለ አይደለም? በሰው ልጅ ህይወቶች ውስጥ የሰው ትልቅ የሰው ትንሽ የለም፣ ግን ያስተሳሰብ አለ። የልብ ጓደኛለሽ? አዎ፣ ያው በስንት አጀብ በዶ ያገኘኋት የአምላኬ ስጦታ፣ ታሪኬንም ስሜቴንም ነፍሴ ድረስ ጠልቃ የምታውቅ፣ ጊዜ የማይቀይራት፣ ሁኔታዎች የማይለውጧት፣ ራሴን ሁኚ ነፃነቴን የምሸምትባት፣ ትንሿ ፈገግታ የሚያስፈነድቃት፣ ኩርፌ የሚያስነባት፣ ዝምታ ውስጥ ያለውን ድምጽ የምትሰማ፣ በቃ ራሴን የሆነች ሰው እጅግ በጣም የምወዳት አለችኝ የልቤ ሰው። ታድለሽ። ያቺ ሴት ግን ማን ናት? ምን ጥያቄ አለው? አንቺ ነሻ። ኦ ሌባውላ 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 መናገር የምፈልገው ነገር ማርክ ማለት በጣም የዋህ ሰው፣ ለሰው አሳቢ እና ከራሱ ይልቅ ሰዎች የሚያስቀድም ሰው ነው በነገራችን ላይ እና በጣም ነው ውድድ ማረግ ምርጥ በጣም ነው ወድሽ። ታንቺ ደግሞ እኮራለሁ የኔ ጀግና። አመሰግናለሁ። ማለት ከሚባለው በላይ ታጋሽ፣ ትሁት፣ ሰው አክባሪ፣ ሰው ተቀባይ፣ በቃ ሁሉም እንዳመጣጡ የምትይዝ ሴት ናት እና አብዝቶ ይጨምርልሽ። አሜን። እኔ እወድሻለሁ። እኔም እወዳለሁ ወንድሜ። ኤቭሪ ታይም ካጠገብሽ ነኝ። ያው የቸገረሽ ነገር ካለ ምንም ነገር ካለ አማክሪ። ደግሞ እሷን ለመንካት የምታስቡ ሰዎች ቅድሚያ ስፖርት ጀምሯል ነገራችን እና ጀምሯል ልታጋፍጠኝ ነው ጀምሯል። ያው ካሁን ወቁት ጀምሯልና እኔ እሱን ተማምኜ ነው ባለፈው ራስ ቲክቶክ ላይ ዘናብ ባለፈው አይደለም እሱ አይደለም ባለፈው አምሽታ አካባቢ ደወለችልኝና ባጃጅ ፈልጌ ነው ወደ ቤት ሚስተር ነው ይሄ። አረ ሚስተር አታውጣው አይ ምን ያህል እንትን እንደምልልሽ እንደማስብልሽ እንዲያውቁ ፈልጋለሁ ቤተሰብ እና የኔ ምርጥ እህት። ዛሬ ደግሞ ካክስቴ ልጅ ጋር ላስተዋውቃቸው ነው ቤተሰብ፣ ከቤቲ ጋር ላስተዋውቃቸው። አንቺ ጋር ስሆን ደስታ ይሰማኛል፣ መጫወት መዝናናት መፈንደቅ ያምረኛል፣ ከሚወዱት ጋራ መጫወት ደስ ይላል፣ መደሰት እድሜን ይቀጥላል። አንቺን ከኔ ሆነሽ
ልቧ ገዝቶኛል ትውሰድ ህይወቴን። ቆይ ብትበድልህስ? ፍቅሯ አንቆኛል ልሸኝ ሐዘኔን። ቆይ ግን ብታቆስልህስ? መኖር ዳግም ያጓጓኛል አይኗን ሳይ። ብታስከፋህስ? መሳቅ ያምረኛል ቀልቤን ሳገኘው። ብትነጥቅህስ ድንገት? ወዳጄን ያልፈራ እወዳታለሁ። ጓደኝነት አይደለም። በስራ የምትገናኘው ጓደኛ አይደለም። ምክንያቱም ትገናኛለህ፣ የሆነ ጊዜ ላይ ያልፋል። ጓደኛ ከዛ በላይ ነው። ያ ማለት ውስጥ የሚሰማህን ቢከፋህም ደስ ቢልህም እያንዳንዷን ነገር ብሎ የሚያዳምጥህም። ያንን ሰው ማጣት ምን ያህል ከባድ ነው። ይሄ አብረህ የምትበላው አብረህ የምትጠጣው አይደለም።